ዛሬ ግን ላገኘው ይገባል። ዛሬ ግን እንደምንም ማግኘት ልነግራት ይገባል። ምን ብለሽ ነው የምታናግሪው? አረኒ ረፍት ላይ የሆነ ቦታ መቸችልሃለሁ። እንዲያስጠናኝ እጠይቀዋለሁኛ። እሺ የሚልሽ ግን አይመስለኝም። ያት ደግሞ ዛሬም ወደዛ ልጅ እየሄደች ነው። ይሄን ጅል ግን ዛሬ አለቀው። አረ እንደውም አፍልቷል። አብረን መቀመጥ እንችላለን? እስኪ ይሄን ጅል ንቀቱ። ዛሬማ ረፍት ላይ አለቀው። ሰልፈኝሽ ቆይ አንተ ሴቶቹን ምን እያልካቸው ነው? አንተ እያናገርህ አይደል እንዴ? ነው ለወንድ ምላሽ አሰጥም። ምላሽ አለመስጠት በራሱ ምላሽ ነው። እስኪ ራስህን ተመልከት። አለባበስ ራሱ ኋላ ቀር ነው። አትሳሳት። እኔ ወደ ኋላ ቀረች ሳይሆን በራሴ ጊዜ መንገድ ስለወቀሰ ነው። እዛ ጋር ቁሟል። እንደው እንደ ቅድሙ ግን ጥሎሽ ሄዶ እንዳያዋርድሽ። ባክሽ የመጣው ይምጣ ነው እንሂድ። ቆይ ምን አይተው ነው የሚወዱ? ወይ ገንዘብ የለህ ወይ መልክ የለህ። ዝም ብለህ ሲሰራት ገንዘብ የሚፈታ የገንዘብን ችግር ብቻ ነው። መናገር የፈለከውን ለምን በግልጽ አትናገርም? ቅድም ሴስር ትሄዳለህ ነበር ያልከኝ? አዎ ያኔ ነው ስለኔ ተሳሳትከው። እኔ ሳልሆን እነሱ ጋር የሚሄደው እነሱ ናቸው እኔ ጋር የሚመጡት። አቡሽ አቡሽ ቅድማት ሲያስተማረን አልገባንም። አታስረዳና? መጽሐፍ ይችልኝ ታዛጋ ጠብቁኝ። ጠንክረህ ትሰራለህ ማለት ውጤታማ ነህ ማለት አይደለም። አንተ እኮ ነህ እንምተው ያልኩህ ተው ብለህ። ምን መጀመር እንችላለን? አንተ ምን አባው ነህ ነው ዛሬ ቀረው? እባክህ ለሶስት ቀን ክፍለ ሀገር ሄጃለሁ። እና መች ነው የምትመጣው? ለተወሰነ ቀን አልመጣም። ልጅቷን ግን አደራ ሂጅ በእናትህ። ከዛ ከልጅ ጠብቃት። ለአንተ ነው አደራ። አየሽ በቃ አሁን መዝጋት አለብኝ። አቡሽ ዛሬ እኮ ፊዚክስ መምህር ከሰዓት ጠርቶን አልመጣም። በእናትህ ና እና አብረን እንመለሳለን። ክላስ የተደወለ ይመስለኛል። ክላስ መግባት አለብኝ። አታረሳሳ። መምጣት አትችልም? አዎ። ለምን? ምክንያቱም የጠራው ዛሬ ሳይሆን ለነገ ስለሆነ ነው። በሉ ተደወለ። እኔ ክላስ መግባት አለብኝ። በቃ በኋላ ሲወጣ ጠብቄ ያናግረዋለሁ። እኔ ለራሱ ፈልገዋለሁ። ምን እየሰራሽ ነው? እንሂድ እንጂ። በእናትሽ አቡሽን አላየሽውም? አንቺ ልጅ ፍቅር ያዘሽ እንዴ? አንቺ እንዴት ብታስሚ ነው እንደዚህ የምትይኝ? አይ ሰሞኑን ስለሱ አጥብቀሽ እየጠየቅሽን ስለሆነ ነው። ባክሽ እየተሰማኝ ያለው ስሜት ነው። ነይ እንሂድ። ናተ ፈላጊ እንጂ ተፈላጊ ይመጣል። ደግሞ የሰው ልጅ አንተ አይባልም። ትሰማኛለህ? ማን እንደሆንክ ያወቃል መሰለኝ። ማንንም ሆን ከፈጣሪ አትበልጥ። አንተ ልጅ አፍንጫህን ልስበርልህ እንዴ? ምን አባህ ያስቃል? የተረጋጋ ምሮ ሲኖር የትኛውም አይነት የሚገጥሙ ችግሮች በብቃት ትወጣለህ። አቡሽ ቆይ እናንተ ልጅ ምን አድርጉ ነው የምትሉት እንዴ? አታሽቃብጪ። ጎዳህ እንዴ? ቆይ እነዚህ ልጆች ምንድነው የሚሉኝ? እኛ የምናገዘ ነገር አለ እንዴ? አመሰግናለሁ። የራስን ችግር ግን ራሴን መፍታት የምፈልገው። በጣም እየተፈታተነኝ ነው ይሄ። ቆይ ይሄ ልጅ ግን ምንሽ ነው? አንተ ልጅ አሁንም እሷ ጋር መሆን አላቆመም እንዴ? መጣ። ኧረ ምንም አይደለም። ታሮሸቷን ነው፣ ፍቅረኛዋ ነው። አታቡሽ ክላስ ደውለህ አገቡ። እሺ ቲቸር። አንቺ ግን ምን ማድረግሽ ነው? ያምሻል እንዴ? አያመኝም። እውነቱን የተናገርኩት። አንቺ ግን ምን አይነት አስመሳይ ነሽ? እንደምወደው ታውቂ የለ እንዴ? አንቺ ነሽ እንጂ አስመሳይ። ፍቅረኛ እያለሽ እሱ መውደድሽ። ቆይ እሺ ሰምቶሽ ቢሆንስ? ገና ሂጂ እነግረዋለሁ። ሁለተኛ አጠገቤ እንዳደርሽ እሺ?
ባከሷ ጋር አይቼው ስለተናደድኩ ነው። ምንም መፍትሄ የለውም። እኔ እንዳሳባል እኔ ጋር እንዳሳባል ምንድነው እሱ? ልጁ እንደተረዳሁት ከሆነ ቅኔ ነገር ይመቸዋል ማለት ዝም ብለህ ስም እንደ ትልቅ ሰው የሚያወራ ተማሪ ፈልግልኝ ማለት በቅኔ ለሱ ችግር የለውም። እኔ ሰው አለ። ማን ነው እሱ? ዴቭ ነው። እከተልሃለሁ በሄድክበት እንግዲህ ውስጡ እሱን ትንሽ ማስተማር ሳይኖርብን አይቀርም። ትናንት ባደረኩት ነገር ተጸጽቻለሁ። ይቅርታ። አስበሽ ላደረግሽው ነገር ይቅርታ መጠየቅ ይጠበቅብሽ። እኔ እኮ አፌ ነው እንጂ ውስጤ ባዶ ነው። ታውቂኝ የለ? ጥይትም ከተተኮሰ በኋላ ውስጥ ባዶ ነው፣ ግን ሰው ይገላል አላቡሽ? ይኸው ዘንዶው አንድ ዲባ ፈልግሽ ነበር። በያ በሰላም ነው? በቃ እሺ፣ ቻው፣ በኋላ እንገናኛለን። ምን ነበር የፈለጋችሁ? ያኪሽ ልጅ አስቸግሮናል። የቱ? ምን መሰለህ፣ ካሁን ዘመን ጓደኝነት ብቸኝነት ሳይሻል አይቀርም አይደል? ብቻዬን የሆንኩት ከሰው መሰል አውሬዎች ብቸኝነት ይሻላል ብዬ ነው። አልገባኝም። በእርግጠኝነት ይሳካልናል። እኔም የሚሳካልን ይመስለኛል። ቆይቶ ይገባሃል። ለምን መጣ? አንተ ጋር መተዋወቅ ፈልጌ ነው። ጓደኛሞች መሆን እንችላለን? አውቃለሁ። እንዴት? የነ ሙባረክ የሥራ ተባባሪ ስለተዋወቅኩ ደስ ብሎኛል። አሁን ግን መሄድ አለብኝ። እኔ እንደዚህ በቀላሉ የምጥሉኝ አይነት ሰው እንኳን አይደለሁም። ማን እንደሆንኩ አሳያችኋለሁ። አንበሳው ተሳካ? አረ ይሄ ሰውዬ ከአእምሮዬ በላይ ነው። በጣም ከባድ ሰው ነው። እንዴት? እኔ ከዚህ በኋላ እዚህ ሰውዬ ጋር መገናኘት አልፈልግም። በቃ አትናደድ። እኔ አንድ ሀሳብ አለኝ። ምንድን ነው? ምን መሰለህ፣ እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ። አንተ ግን እድለኛ ነህ፣ ሰዎች ይወዱሃል። እኔ ግን ሰዎች እንዲወዱኝ ምን ማድረግ ነው ያለብኝ? የምር እንድመክርሽ የጠየቅሽኝ ነው? አዎ። ራሳችንን የምንወድበት መንገድ ሌሎች እኛን እንዲወዱን የምናደርግበት ትክክለኛው መንገድ ነው። ይሄን ብቻ አድርጊ። ያልተገራ ልብ የብዙ ሰዎችን ልብ ይሰብራል አሉ። ምን? ይሄን አንቺ ነሽ ያልሽው? ምን የተፈጠረ ችግር አለ? የሰው ልጅ ያደረክለትን ሳይሆን ያጎደልክበትን ነው የሚቆጥረው። ጓደኞች ጋር ሰላም አይደላችሁም? አዎ። ለመታረቅ ሞክሩ እና ሌላው ነገር የራስሽ ምርጥ ጓደኛ መሆኑን ብቻ ተለማመጂ። ሌላው ነገር ቀስ ብሎ ይሆናል። አይኔ ካላይ ያዳምነን በየንጂኒ ባላይ ዙሰማለ አሁን ሚሽኔ በደንብ እየተሳካልኝ ይመስለኛል። አንተ ባለፈውን ነገር ከምን አደረስከው? ጥሩ እየሄደ ነው። ግን እኮ ማን እንደሆነ አልነገርከኝ። ሚልካና እኮ ነች። እንዴት? እንዴትማ ሙባ ቆይ አንዴ ጠብቀኝ። ምን ፈለግሽ? እኔና አንቺ እኮ የጨረስን መሰለኝ። እንደምታስበው እኮ አይደለም። ከእኔ በላይ እንዳምንሽ ትፈልጊያለሽ? እኔ እኮ አቡሽን ወድጄው አይደለም ትምህርት እንዳሳልፈኝ እንጂ በአንተ እንደማልጨክን ደግሞ ታውቃለህ። እርግጠኛ ነሽ ልመንሽ? አዎ። እንደዛ ከሆነ አንድ ነገር ታረጊልኛለሽ። ምን እንዳረግልህ ትፈልጋለህ? የፈለግከውን ጠይቀኝ። እንደዛ ከሆነ ጥሩ። አቡሽን ቀርበሽ እንድታጣሪልኝ የምፈልገው ነገር አለ። እንዴት ነሽ? አለሁ። አንተ እንዴት ነህ? ባለፈው ያልኩሽን ነገር ከምን አደረሽልኝ? የተወሰኑ ነገሮችን አግኝቼልሃለሁ። በቃ እኔ ልሂድ። አቡሽ እዚህ ጋር ካየን ጥሩ ነገር አይፈጠርም።
እሺ ቻው። እንግዳዬ የፍቅሬ መነሻ